አንድ በጣም የሚዋደዱ ወዳጆች ነበሩ ይባላል እና በጣም ከመዋደዳቸውና ከመፋቀራቸው የተነሳ ከዕለታት አንድ ቀን ቁጭ ብለው ሲጨዋወቱ አንተ ሲኦል የምትገባው አንተ ገነት ነው የምትገባው የሚል አይነት ጨዋታ ጀምሩ። ይሰማችሁ እና በጣም እየተጫወቱ እያለ አንደኛው ጓደኛው እኔ ሲኦል ነው የምገባው አለ። ምክንያቱም ጓደኛው በጣም ከሱ የተሻለ መንፈሳዊ ሥራ ሲያየው ስለሚመለከት ማለት ነው፣ ሲሰራ ያየው። ያኛው ገነት ትገባለህ የሚባለውም ደግሞ አይ እኔ ሲኦል ነው የምገባው አንተ የተሻልክ ነህ ይሉ። እኚህ ወዳጆች እንዲህ ከተባባሉ በኋላ መጨረሻ ላይ ሁለቱም አንዱ ሲኦል የሚገባው ሲባል አንደኛው ምን አለው ይባላል፣ አንተ በቃ ተው እኔ ሲኦል ልግባ አንተ ገነት ግባ፣ ማን ያውቃል አንተ እኮ ገነት ገብተህ ወዳጄ ነው ብለህ እኔን ከሲኦል ልታወጣኝ ትችላለህ አሉ። እየሰማችሁ ይሄ ገነት ትገባለህ ያለው ጓደኛው ምን አለው፣ አይ አንተ ያለህበት ሲኦል ይሻላል እኔ ብቻዬን ከምገባበት ገነት አለ። አሁን በፍጹም ይሄንን ታሪክ ለሚረዳው ሰው ብቻውን መዳን እፈልጋለሁ የሚልና በምድር ላይ ወዳቸዋለሁ የሚላቸውን ወዳጆች ራሱ እውነት እንደዚህ አይነት ጥያቄ ምልክት ውስጥ ብንገባ አይ እናንተ ከሌላችሁበት ገነት እናንተ ያላችሁበት ሲኦል ይሻላል ብለን እንገባለን? መልሱ እንጂ ለሰው ማሰብ አለበት። ድህነቱ ሙሉ የሚሆነው ብቻውን ስላልሆነ እኮ ብዙ ሰው ብቻውን የሚድን ይመስለው ብቻውን በመጾሙ በመጸለዩ በመስገዱ በመመጽወቱ እሱ ብቻውን ተነጥሎ ሌላው ገሃነም ቢወርድ ራሱ እሱ ብቻውን ተነጥሎ መንግስተ ሰማያት የሚገባ የሚመስለው ሰው አለ። እውነት ከዚህ እግዚአብሔር ሁላችንን ይፈውሳል። ይሄ በጣም ክፉ በሽታ እኮ ነው።